السلام عليكم ورحمة الله وبركاته. سلامي channel ቤተሰቦች እንደት ናችሁ? ዛሬ ይዤላችሁ የመጣሁት ስለ ጀመናይ አጠቃቀም ነው። ይህ አፕሊኬሽን ጀዋላችሁ ከሌለ ዛሬውን አውርዱትና ተጠቀሙበት። ምክንያቱም በጣም ብዙ ጠቃሚ ነገሮች አሉ። የፈለጋችሁትን ነገር መጠየቅ ትችላላችሁ። ስለ ንግድ እንዲሁም ስለ ተለያዩ መረጃዎች የፈለጋችሁትን ብትጠይቁት አቀላጥፎ ነው የሚመልስላችሁ። በድምጽም ከፈለጋችሁ በጽሁፍም እንዴት እንደሆነ አጠቃቀሙን አሳያችኋለሁ። ቀጥታ አሁን ወደ አፕሊኬሽኑ እንግባና እንዴት እንደምትጠይቁ በኋላ መጨረሻ ላይ አፕሊኬሽኑ እንዴት እንደምታገኙት ደግሞ አሳያችኋለሁ ማለት ነው። በመጀመሪያ እዚህ ላይ ምሳሌ አሁን እስኪ በድምጽ እንጠይቀው፣ በድምጽ እናውራው። ሃይ ጀመናይ እንዴት ነህ? ሰላም ነው? ሰላም፣ እኔ ደህና ነኝ። እንዴት ልርዳ? የምትፈልገው ነገር አለ? አዎ የምፈልገው ነገር አለ። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስኪ ትንሽ ስለ ባህሪያቸው ንገረኝ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም በምርጥ ባህሪያቸው ይታወቃሉ። ለምሳሌ እጅግ ታማኝ በመሆናቸው አልአሚን ወይም ታማኙ ተብለው ሲጠሩ ነበር። እንዲሁም በጣም ሩህሩህ፣ ይቅር ባይ፣ ትሁትና ፍትሃዊ መሪ ነበሩ። ስለሳቸው ማንነት በይበልጥ ማወቅ የምትፈልገው ነገር አለ? ስለ ነብዩ መሐመድ ከእስልምና ውጭ ላሉ ለክርስቲያኖች ለሌሎችም ማለት ነው ምን አይነት ባህሪ ነበራቸው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእስልምና ውጭ ለካሉ ሰዎች ጋር ሲገናኙ ሁልጊዜ በፍትሃዊነትና በትዕግስት ነበር። ለምሳሌ በመዲና ቻርተር አማካኝነት የአይሁዶችንና የሌሎችን እምነት ተከታዮች መብት አስከብረዋል። ክርስቲያኖችም በቤተ ክርስቲያናቸው በነጻነት እንዲጸልዩ ይፈቅዱላቸው ነበር። በንግድና በማህበራዊ ግንኙነቶችም እጅግ ታማኝና ቀጥተኞች ነበሩ። ሌላ ማወቅ የምትፈልገው ነገር አለ? እንግዲህ እንዳያችሁት እንደዚህ አይነቶችን ጥያቄዎችን የፈለጋችሁትን ስትጠይቁ እንደዚሁም ስለ መረጃም ሊሆን ይችላል። ለምሳሌ እንግሊዘኛ ወይም አረብኛ አሁን ስለ ወቅታዊ መረጃ ማለት ነው ማወቅ ከፈለጋችሁ ፌስቡክ ላይ ያለውን ማለት ነው ኮፒ ታደርጉና እዚህ ጋር አንጥታችሁ ከጠየቃችሁት ያንን በደንብ አድርጎ ያብራራላችኋል ማለት ነው። ሌላም የፈለጋችሁትን ብትጠይቁ ይመልስላችኋል ማለት ነው። ሌላም ደግሞ በጽሁፍ ምሳሌ አሁን እስኪ ስለ ንግድ እንጠይቀው በጽሁፍ ማለት ነው። እሺ እኔ ምኖረው ልበለውና እኔ ምኖረው ሳውዲ ነው። በትርፍ ሰዓት ኦኬ በትርፍ ሰዓት ምን ስራ ብሰራ ያዋጣኛል? እሺ ተመልከቱ፣ እንደዚህ አድርጎ ያብራርቱ ነው ማለት ነው የሚናገረው። ሳውዲ አረቢያ ውስጥ ሆነህ በትርፍ ሰዓት ልትሰራቸው የምትችላቸው ውጤታማ ሊያደርጉ የሚችሉ በርካታ አማራጮች አሉ። ምርጫ እንደ ፍላጎትህና እንደ ችሎታህ ሊለያይ ቢችልም የሚከተሉት ሀሳቦች ጠቃሚ ሊሆኑ ይችላሉ ይላል። የዲጂታል ይዘት መፍጠር አለ እንደ ዩቲዩብ ምናምን ይመስል። ሌላው ደግሞ ስራዎች የኮምፒውተር ወይም የስልክ የምትሰራቸው ስራዎች ካሉ ለምሳሌ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን እነዚህን ማመጣልኝ። ከታች ደግሞ ሶስተኛው ላይ የመስመር ላይ ሽያጭ እያለ ነው እንደ አማዞን ሳውዲ አረቢያ ወይም ነን ባሉ መድረኮች ላይ። እነዚህም ደግሞ እንደ በኦንላይን መስራት ትችላለህ እያለ ነው። ሌላው የማድረስ ስራዎች ይላል አራተኛው ላይ። የመንጃ ፍቃድና መኪና ካለ እንደ ሃንግ ሬጅስትሬሽን፣ ጃሂዝ ወይም ካሪም ባሉ መተግበሪያዎች ላይ በትርፍ ሰዓትህ ምግብ ወይም እቃዎችን በማድረስ ጥሩ ገቢ ማግኘት ትችላለህ። ይህ ስራ ሰዓትን አንተ መቆጣጠር ስለሚያስችልህ በጣም አመች ነው እያለ ነው። አያችሁ እንግዲህ ሳውዲ ላይ ሆኖ ምሳሌ አሁን አንድ ሰው በትርፍ ሰዓት ምንድን መስራት አለብኝ ምናምን የሚለውን እዚህ ላይ እንደዚህ አይነቶችን መጠየቅ ትችላላችሁ ማለት ነው። በጣም ላይ በጣም ነው የሚገርም አፕሊኬሽን ነው። ሌላው አምስተኛ ደግሞ ቋንቋ ማስተማር ወይም መተርጎም ይላል። እነዚህንም መስራት ትችላለህ በትርፍ ሰዓት እያለ ነው። እሺ ሌላ እንጠይቀው እስኪ ኢትዮጵያ ወደ ክፍለ ሀገር አካባቢ
ምን አይነት ንግድ ብንሰራ ያዋጣል እንበለው እስኪ። ምን አይነት ንግድ ብንሰራ ያዋጣል? ወይ እሺ ብላቸው ቶሎ ነው ደግሞ የሚያመጣው እኮ። በኢትዮጵያ ክፍለ ሀገር አካባቢ በተለይ ከዋና ከተማ ወጣ ያሉ ከተሞች፣ ገጠር ቀበሌዎች አዋጭ የሚባሉ ንግድ ዘርፎች እንደየ አካባቢው ጸባይ ቢለያይ በአጠቃላይ የሚከተሉት አማራጮች ከፍተኛ ትርፍ ሊያስገኙ ይችላል ብሎ አመጣ። እንግዲህ አንደኛ የግብርና ውጤቶች ማቀነባበሪያ መሸጥ አለ። ክፍለ ሀገር አብዛኛው ምርት የሚገኝበት በመሆኑ ጥሬ እቃዎችን በቀጥታ ከመሸጥ ይልቅ እሴት ጨምሮ ማቅረብ በጣም አዋጭ ነው እያለ ነው። የጥራጥሬና ቅመማ ቅመም ወፍጮ፣ በርበሬ፣ ሽሮና የተለያዩ እህሎች ፈጭቶ በባኬት አሽጎ ለከተማ መላክ። እንግዲህ ከአንድ ከተማ ወደ አንድ ከተማ እየላኩ መሸጥ። የዘይት መጭመቂያ፣ ሰሊጥ፣ ኑግ ወይም ለውዝ የሚበቅልበት አካባቢ ከሆነ አነስተኛ መጭመቂያ ማሽን በመትከል ንጹህ ዘይት ማቅረብ። እንደዚህ አድርጎ ያመጣል። ሁለተኛው እንግዲህ ደግሞ ወደ ክፍለ ሀገር ያዋጣን ብሎ ያመጣልን ምንድነው? የእንስሳት እርባታ ማደለብ። እንስሳት እርባታና ማደለብ። እንስሳትን ትገዛላችሁ፣ ከዛ እርባታን መስራት፣ እንደዚሁም ደግሞ አደልቦ መሸጥ። ይህ እንደምታዩት እንግዲህ ይህ ዘርፍ በአጭር ጊዜ ውስጥ ውጤታማ የሚያደርግና ከክፍለ ሀገር ሰፊ ቦታ ስለሚገኝ አመች ነው። የዶሮ እርባታ፣ የእንቁላልና ስጋ ዶሮዎችን ማርባት በተለይ ለሆቴሎችና ለከተማ ተጠቃሚዎች፣ እንዲሁም ደግሞ የበግና የከብት ማደለብ በተለይ ለበዓላት ወቅቶች ጠብቆ ማደለብ ከፍተኛ ገቢ ያስገኛል ይላል። ሌላው የወተት ላሞች እርባታ፣ ወተትና የወተት ተዋጽኦችን አይብ፣ ቅቤ ለተጠቃሚው ማቅረብ። እነዚህን እያደረገ ያመጣል ማለት ነው። ሌላው የቤት ግንባታ እቃዎች ሽያጭ ይላል። እንደምታዩት በጣም ብዙ ነው። የቴክኖሎጂና የጥገና አገልግሎት መክፈት። ይህን እንግዲህ እናንተ አንብቡት በጣም ብዙ ስለሆነ። ሌላው ደግሞ አምስተኛው የትራንስፖርት የሎጂስቲክ አገልግሎት ይላል። ይህንን ይመስላል። መጨረሻ ላይ እንደው ምን ያመጣላችኋል? ከዚህ ውስጥ ይበልጥ ለቤተሰብ ወይም ለምትኖርበት አካባቢ ቅርብ የሆነው የትኛው ነው ይላል። እናንተ አሁን እንግዲህ ከዚህ ከመጣላችሁ ጽሁፍ አንዱን ቅርብ ነው የምትሉትን እንትን ትሉታላችሁ ማለት ነው። ትጽፉለታላችሁ። አሁን ለምሳሌ እንስሳዎችን ማደለብ እንበለው። ማደለብ ማንኛው ነው ላንተ የሚቀርበው እያለ ነው። ምሳሌ እንግዲህ እኛ ወደ ገጠሩ ስለሆነ እሺ። የእንስሳ ማደለብ በኢትዮጵያ ክፍለ ሀገር አካባቢዎች በጣም ውጤታማና በአጭር ጊዜ ከ3 እስከ 6 ወር ባለው ጊዜ ትርፍ የሚያስገኝ ንግድ ዘርፍ ነው እያለ ነው። በተለይም በሳውዲ አረቢያ ለምትኖር እና የተወሰነ ካፒታል ለሚያጠራቅም ሰው ይህ ስራ ቤተሰብን በማሳተፍ ለመጀመር አመቺ ነው እያለ ነው። ምሳሌ አንድ ሰው ሳውዲ ላይ ሆኖ ታማኝ ቤተሰብ ካለው፣ ታማኝ ወንድም ምናምን ካለው ማለት ነው፣ እንደዚህ አድርገን መስራት ይቻላል እያለ ነው። እንግዲህ ቅድም ሳውዲ ነው ያለሁት በትርፍ ሰዓት ምን መስራት አለብኝ ምናምን ብዬ ምን አይነት ስራ በስራ ያዋጣኛል ብዬ ስለጠየቅኩት ነው አሁን ይህንን የሚለው ማለት ነው። ይህን ስራ ውጤታማ ለማድረግ የሚከተሉትን ዋና ዋና ነጥቦች ልብ በል እያለ ነው። አንደኛው የትኛውን እንስሳ ማደለብ ይሻላል ይላል። በሬ ወይስ በግና ፍየል እያለ እያመጣ ነው። ሌላ ሁለተኛው ስራውን ለመጀመር የሚያስፈልጉ ቅድመ ሁኔታዎች እያለ ነው። ቅድመ ሁኔታ እንግዲህ ያስፈልጋል። አንድ ስራ ልትጀምሩ ስትሉ እሱ ምንድነው? ቦታ ያስፈልጋል። ምርጥ ዝርያ መምረጥ ያስፈልጋል። የመኖ አቅርቦት አለ። ይህንን እንግዲህ እያመጣልን ማለት። በሶስተኛው ደግሞ ለስኬታማ ማደለብ የሚረዱ ዘዴዎች እያለ ነው። የጤና ክትትል፣ የውሃ አቅርቦት አለ፣ የገበያ ትስስር አለ። እነዚህን እንግዲህ ሌላውን አንተ ታነቡታላችሁ። የገቢና ወጭ ስሌት ምሳሌ እያለ ነው። ይህንንም አንብቡት። እንደ አጠቃላይ በጣም ወላሂ በጣም ምርጥ አፕሊኬሽን ነው። ይህን አፕሊኬሽን ቢኖራቸው በጣም ብዙ ነገር ነው የሚጠቅመው። በነገራችን ላይ ፎቶዎችንም ለማቀናበር ብዙ ነገር መጠቀም ማነው በዚህ አፕሊኬሽን ብንጠቀምበት ጥሩ ነገሮችን ብንጠቀምበት ላለሁኝ። ሌላው አረብኛ ምሳሌ በአረብ ሀገር ከሆነ የምትኖሩት ምሳሌ አረብኛ የሚከብዳችሁ ከሆነ በአረብኛም እንደዚሁ ሊተረጉምላችሁ ይችላል ማለት ነው። የምትፈልጉትን እዚህ ላይ በአማርኛ ብቻ መጻፍ ነው። እዚህ ጋር በአማርኛ ተጽፉላታላችሁ። ለምሳሌ እረፍት የምትፈልጉ ከሆነ እንደዚህ ብዬ አረቢን ምን ልበለው እንደዚህ እረፍት ፈልግ ነበር ብላችሁ ብትጽፉ እዚህ ከታች በአማርኛ ያመጣላችኋል። ወይም ደግሞ በእንትን የምትፈልጉ ከሆነ በድምጽ የምትፈልጉ ከሆነ
እዚህ ጋር የመጨረሻውን ይሄንን ንክት አድርጋችሁ እዚህ ጋር ከዛ ቀጥታ ማናገር ትችላላችሁ። ምን ማለት እንደለባችሁ ይመልስላችኋል። ከዚህ ላይ ሪከርድ ማድረግ ትችላላችሁ። በጽሁፍ ከሆነ ደግሞ እስካሁን ስናደርገው እንደነበረው በዛ መጠየቅ ትችላላችሁ ማለት ነው። አሁን እንግዲህ ቀጥታ ወደ አፕሊኬሽኑ እንሄድና አፕሊኬሽኑ እንዴት እንደምታገኙት ላሳያችሁ። በመጀመሪያ ወደ ፕላይ ስቶር ውስጥ እንገባና ፕላይ ስቶር እንገባና ጂሜ ጎግል ጂሜ ብለን እንጽፋለን። ያው እኔ ጽፎ ነበር እናንተን ለማሳየት ነው። ጎግል ጂሜ እንበለውና እዚህ ጋር መጣልና ጎግል ጂሜ ብለን ያው ከዚህ ከታች ያለውን ይሄንን ማለት ነው ኦኬ እንለዋለን። እኔ ቀጥታ ዳውንሎድ ስላደረኩት ኦፕን ነው የምለው። እናንተ ዳውንሎድ ታደርጉና ቀጥታ ወደ አፕሊኬሽኑ ወስዳችኋል። ያው እንትን ኢሜል ሊጠይቃችሁ ይችላል። ኢሜል ትሰጡታላችሁ። ፓስወርድ የሚጠይቃችኋል። ፓስወርድ ትሰጡታላችሁ። ከዛ በኋላ ቀጥታ በጽሁፍ ከሆነ መጠየቅ የምትፈልጉት እዚህ ጋር እንደምታዩት እዚህ ጋር አስክ ጂሜኒ ይላል። እዚህ ጋር መጻፍ ትችላላችሁ ማለት ነው። በሪከርድ ከሆነ ቀጥታ ደግሞ ማናገር ቅድም መጀመሪያ ላይ እንደናገር ነው። እዚህ ጋር ይሄ መጨረሻው ኦኬ እንለዋለን። እንደዚህ በዚህ መልኩ ይመጣላችኋል። እዚህ ጋር ማናገር ትችላላችሁ ማለት ነው። አሁን ሪከርድ እያደረኩ ስለሆነ ላጥፋው። በዚህ መልኩ እንትናል። ሌላም ፎቶዎችን ወደ ከጋላሪ አንጥታችሁ እዚህ ጋር አቀናብርልን ብትሉት በደንብ አድርጎ ለምትፈልጉት ለዩቲዩብም ከሆነ ወይም ለዋትስአፕ ግሩፕ ወይም ለኢሞ ፕሮፋይል የምትፈልጉትን እዚህ ጋር ፎቶውን ታመጡና ከዛ የምትፈልጉትን አይነት ጽሁፍ ስትሰጡት በደንብ አድርጉ አስውቡ እንትን ይላችኋል ማለት ነው። ከእናንተ የሚጠበቀው እዚህ ጋር በአማርኛ በደንብ መጻፍ ብቻ ነው። በደንብ ከጻፋችሁለት ከነገራችሁት ያቀናብርላችኋል ማለት ነው። እንግዲህ ለዛሬ በዚህ ብቃን መሰለኝ እንዳላስረዝምባችሁ። በቀጣይ ደግሞ ያው ኮሜንታችሁን አይቼ አስተያየት ካላችሁ ጻፉበትና ያው እመልሳለሁ ማለት ነው በዚህ ዙሪያ